በአሜሪካም ከ170 ሚሊዮን በላይ ህዝብ በአደገኛ የበረዶ ወጀብ ሊመታ መሆኑ ተነገረ። ከዛሬ አርብ ጀምሮ በሚቀጥሉት 5 ቀናት በርካታ ከተሞችና ግማሽ ያህሉ የአሜሪካ ህዝብ በከባድ በረዶና በቀዘቀዘ ዝናብ እንደሚመታ ተነግሯል። ገዳይ የተባለውን ይህንኑ የበረዶ ወጀብ ማስጠንቀቂያ ተከትሎ ሚሊዮኖች አሜሪካውያን ምግብ ለመሸመት ሱቆችና ሱፐርማርኬቶችን አጨናንቀው ታይተዋል። ሜምፊስ፣ ናሽቪል፣ ዋሽንግተን ዲሲ፣ ባልቲሞር፣ ፊላደልፊያም፣ ኒውዮርክና ሌሎች ታላላቅ የአሜሪካ ከተሞች እስከ 12 ኢንች የሚደርስ በረዶ እንደሚጥል ሲነገር ቅዝቃዜውም ኔጌቲቭ 46 ዲግሪ ሴንቲግሬድ ሊመዘገብ እንደሚችል ተመልክቷል። ጆርጂያም፣ ቴክሳስ፣ ሰሜንና ደቡብ ካሮላይናን ጨምሮ በበርካታ ግዛቶች አስቸኳይ ጊዜ አዋጅ ሲደነገግ የፌዴራል ወታደሮች ለነፍስ አድን ስራ በተጠንቀቅ እንዲቆሙ ተደርጓል። የምድርም ሆነም የአየር ትራንስፖርት ሙሉ በሙሉ ሊቋረጥ እንደሚችል ይገመታል። በርካታ አየር መንገዶች በረራ እየሰረዙ ሲሆን አሽከርካሪዎች ቀጣዮቹን ቀናት የመኪና መሪ ለመያዝ እንዳይሞክሩ ማስጠንቀቂያ ተላልፏል። ማንም ከቤቱ እንዳይወጣም። በአጠቃላይ ከኒው ሜክሲኮ እስከ ኒው ኢንግላንድ 2000 ማይልስ የሚሸፍን በረዶና ሕይወትን አደጋ ላይ የሚጥል ቀዝቃዛ የአየር ሁኔታ ለመጋፈጥ አሜሪካውያን ተዘጋጅተዋል።